ሰላም እንዴት ናችሁ? ዌልካም ባክ ብያለሁ። እንኳን ወደ ሰሙን ዩቲዩብ ቻናል በደህና መጣችሁ። ሰሙን ዩቲዩብ ቻናልን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ የደወል ምልክቷን ጫናችሁ ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮአችን ላይ 3 ጠቃሚ ቲፖችን ሰጣችኋለሁ። ከሶስቱ ቲፖች መካከል ሶስቱንም በስነ ስርዓት ከሰራችሁ ህይወታችሁን ሊቀየር የሚችል አፕ ወይም ደግሞ ፕላትፎርም ነው የምነግራችሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ፣ ታተርፉበታላችሁ ብዬ ስለማስብ እስከ መጨረሻው ቪዲዮ ብታዩት ይጠቅማችኋል። ቪዲዮን ከመጀመራችን በፊት በድጋሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩት። ወደ ቪዲዮ ይመቻችሁ። እንግዲህ ዛሬ ልሰጣችሁ የፈለኩት በስልካችን ብቻ የምንሰራቸውን 3 ምርጥ አፖች ነው ሼር ማድረጋችሁ። እነዚህን አፖች አልጎሪዝማቸውን ተከትላችሁ በስነ ስርዓት ብትሰሩባቸው ህይወታችሁን ሊቀይሩ ስለሚችሉ ጓደኛ ዘመድ ካላችሁ ለሁሎችም ሼር ያደረጋችሁ ይሄን ቪዲዮ እዩት። ወደ ቪዲዮ ይመቻችሁ። አንደኛ ዩቲዩብ አሁን ብዙ አይነት ፕላትፎርም ይዞ መጥቷል። ዩቲዩብ ሾርት አለላችሁ። ዩቲዩብ ደግሞ እኔ እንደምሰራው አሁን እንደምታዩት የቪዲዮ ሎንግ ተርም የሚባል ዩቲዩብ አለላችሁ። ዩቲዩብ ጋር ከምታስቡት በላይ ገንዘብ ይሰራል። በጌም ምናምን ጊዜያችሁን ሰዓታችሁን የምታቃጥሉ ሰዎች፣ ቪዲዮ በማየት ምናምን ይከፈናል ብላችሁ የምታስቡ ሰዎች ይሄን ነገር አቁሙና አሁኑኑ ወደ ዩቲዩብ ዙሩ። ምክንያቱም ዩቲዩብ ጋር ከምታስቡት በላይ ገንዘብ ስለሚሰራ። እንዴት ይሰራል ዩቲዩብ ጋር የምትሉ ሰዎች ደግሞ ዩቲዩብ ጋር ሞኔታይዝ ለመሆን 1000 ሰብስክራይበር እና 4000 ዎች አወር ወይም ደግሞ 4000 እይታ ያስፈልጋል። ይሄን 4000 እይታ ደግሞ የምታገኙበትን መንገድ እኔ እነግራችኋለሁ። ዩቲዩብ ጋር ሞኔታይዝ ለመሆን ወይም ደግሞ 1000 ሰብስክራይበር ለመሙላት ዩቲዩብ ሾርት ቪዲዮን ሼር አደርጋችኋለሁ። ምክንያቱም ዩቲዩብ ሾርት ቪዲዮ ከምታስቡት በላይ ቫይራል ይወጣላችኋል፣ አሪፍ ቪዲዮ ከሰራችሁ ማለት ነው። እኔ የምመክራችሁ የሰው ቪዲዮ እያመጣችሁ ዩቲዩብ ጋር ባትፖስቱ ጥሩ ነው፣ እንደኔ የምመክራችሁ። ምክንያቱም እኔ ይሄን ነገር ሞክሬው የሰው ቪዲዮ እያመጣው ስለፖስትኩኝ ብቻ አካውንቴን ሻዶ ባገብቶብኛል። ከዛ ወጥቶልኝ ግን ምንም ቪዲዮ ቫይራል እየወጣልኝ አይደለም፣ የሰው ቪዲዮ ፖስቼ ማለት ነው ሾርት ጋር። እንደኔ የምመክራችሁ የራሳችሁን ቪዲዮ ብትፖስቱ መክራችኋለሁ። የራሳችሁን ቪዲዮ መስራት የማትፈልጉት ደግሞ ከቲክቶክ ጋር ያለ ምንም ሪኳየርመንት ወይም ደግሞ ኮፒራይት እንዳይልባችሁ አርጋችሁ እንዴት እንደምታወርዱት አሳያችኋለሁ። ይሄን ነገር እንዳሳያችሁ የምትፈልጉ ከሆነ ኮሜንት ጋር ጻፉልኝ፣ አሳያችኋለሁ። ምኑን ነው የምታሳይላላችሁ ሰዎች ደግሞ ወይም ደግሞ ምንድነው የምታሳየን ቲክቶክ ጋር እንዴት ነው ኮፒራይት ማይለን ስናወርደው የምትሉ ሰዎች ደግሞ ቲክቶክ ጋር ማለት ነው ክሮም ጋር ገብታችሁ የሆነ ጽሁፍ ጽፋችሁ ቲክቶክ ጋር ያለው መጨረሻ ጋር ያለው የሚመጣላችሁ ነገር አለ አይደል? እዚህ ጋር አስቀምጥላችኋለሁ። ይሄ ነገር እንዳይመጣ አርጋችሁ ማውረድ ትችላላችሁ። ለዩቲዩብ ሾርት የምትፈልጉት ከሆነ ማለት ነው። የምትፈልጉት ከሆነ ኮሜንት ሴክሽን ጋር ሳውቁኝ እሰራላችኋለሁ በዛ ቪዲዮ። ሁለተኛ የሚከፍልና ህይወታችሁን ሊቀይር የሚችል አፕ ቲክቶክ ነው። ምክንያቱም ቲክቶክ ላይ ከምታስቡት በላይ ገንዘብ ይሰራል። አንዳንድ ኢትዮጵያ ላይ አሁን የሚሉት ብዙ ሰዎች ሲሚሉት ሰማላችሁ አይደል? ኢትዮጵያ ውስጥ በቪው አይከፍልም የሚሉ ሰዎችን ትሰማላችሁ። ኢትዮጵያ ውስጥ በቪው በደንብ ይከፍላል። እንዴት ካላችሁ ደግሞ 10000 ፎሎወርስ እና 100000 እይታ ወይም ደግሞ 100000 ቪው ካላችሁ ቲክቶክ ላይ ሞኔታይዝ መሆን ትችላላችሁ። ሞኔታይዝ ሆነን ገንዘቡን በምን እናወጣለን ከምትሉ ሰዎች ደግሞ በፔፓል ማውጣት ትችላላችሁ። ከቲክቶክ በፔፓል ማውጣት እንደሚቻል በኢትዮጵያ ሼር ማድረግ አይችልም። በፔፓል ደግሞ እንዴት እንደሚከፈት ማወቅ ማየት ከፈለጋችሁ ደግሞ ሙሉ ቪዲዮን ሰርቼ አስቀምጥላችኋለሁ። ይሄንንም ኮሜንት ጋር ንገሩኝ። ቲክቶክ ላይ ሞኔታይዝ ለመሆን እንደነገርኳችሁ 100000 ቪው ያስፈልጋል። 100000 ቪው ማግኘት ደግሞ ቲክቶክ ላይ በጣም ሲምፕል ነው። አንድ ጥርት ያለ ቪዲዮ ብትሰሩ ወይም ፕራንክ ነገር ብትሰሩ ከምታስቡት በላይ ነው ቫይራል የሚወጣላችሁ ቲክቶክ ላይ። እናም 10000 ፎሎወርስ ያስፈልጋችኋል ማለት ነው። ቲክቶክ በ4 እና በ5 መንገድ ይከፍላል። ቲክቶክ ጋር አንደኛ ላይቭ ይከፍላችኋል። ላይቭ ስትገቡ ጊፍት ሰው ያይሰጣችሁ ለራሱ ላይቭ ለገባችሁበት ኮሚሽን ይታሰብላችኋል። ሁለተኛ ደግሞ ቲክቶክ ላይቭ ጊፍት ሰው ለናንተ ወዷችሁ የሚከተላችሁ ሰው ለናንተ ጊፍት ይሰጣችኋል ማለት ነው። አራተኛ ደግሞ ሶስተኛ ደግሞ ሰው ወይም ደግሞ የሚከተላችሁ ፎሎወርሳችሁ ሰብስክሪፕሽን የተባለ ነገር አለ ቲክቶክ ላይ ከታች ከባዮ ስር አለ የሚያስቀምጡት ነገር። ያንን ሰብስክሪፕሽን ሲነኩት በየወሩ $5 ከአካውንታችሁ እየቆረጠ ወደ እናንተ ትሪመንት ዊዝድሮ ያደርግላችኋል ማለት ነው። አራተኛው መንገድ ቲክቶክ ላይ ሞኔታይዝ ለመሆን ደግሞ ቪው ነው። በቪው ይከፍላል ቲክቶክ በደንብ በቪው ይከፍላል።
ስለዚህ ስለ ቲክቶክ በደንብ ማብራሪያ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። ቲክቶክ ማብራሪያ ብላችሁ ጻፉልኝ፣ ወይም ደግሞ በኢሜል አድራሻዬ ማግኘት ትችላላችሁ። በቴሌግራም አድራሻዬ ታገኙኛላችሁ ማለት ነው። ስለ ቲክቶክ ስለ ዩቲዩብ አሁን ስለ ሁለቱ ስለጠቀስኩላችሁ መረጃ የምትፈልጉ ከሆነ ኮሜንት ጋር በደንብ ትንትን አድርጌ የሰራሁበት ቪዲዮ አለ። በነገራችን ላይ ይሄ ቲፑን ነው የምሰጣችሁ እንጂ በደንብ ስለ አንዱ ፕላትፎርም ትንትን አድርጌ እሰራላችኋለሁ ከፈለጋችሁ። ይሄን ግን ቲፑን ነው የሰጧችሁ እንዴት እንደምትሰሩ ዝም ብላችሁ በቪዲዮ እና በጌም በመጫወት ጊዜያችሁን ከምታቃጥሉ ድምጻችሁን አጥፍታችሁ ዩቲዩብ እና ቲክቶክ ወይም ደግሞ ሶስተኛውን አሁን የምናገረውን ፕላትፎርም ትሰራላችሁ ማለት ነው። እኔ ይሄን ነገር ሳልሞክረው አይደለም የምነግራችሁ። ብዙ የሞከሩ ሰዎችንም አውቃለሁ። የብዙ ሰዎችንም የቀየረ ፕላትፎርም ነው ቲክቶክ እና ዩቲዩብ። ስለዚህ ጊዜያችሁን ሳታቃጥሉ ቶሎ ብላችሁ ወደ ቲክቶክ ወይም ወደ ዩቲዩብ ቋሚ ሆናችሁ ስሩ። ዩቲዩብ ጋር ያስቸግራችኋል ብዬ የማስበው የቪው ችግር ነው። ቪው ምናልባት ቪዲዮ እንደለቀቃችሁ እዛው ላይ ቫይራል ሊያወጣላችሁ ይችላል፣ ትንሽ ቀን ሊያዘጋችሁ ይችላል። ቲክታክ ላይ ግን የለቃችሁት ቪዲዮ እዛው ላይ አፕሎድ ነው ለ200 ሰዎች ይደርሳል። እነዛ 200 ሰዎች ከወደዱት ደግሞ ያሰራጭላችኋል። ከእናንተ የሚጠበቅ አሪፍና ጥራት ያለው ኳሊቲ ያለው ቪዲዮ መስራት ብቻና ብቻ ነው። ሶስተኛውን ፕላትፎርም ከመናገሬ በፊት ለዚህ ቻናል አዲስ የሆናችሁ ወይም ሰብስክራይብ ሳታደርጉ ወይም ቪዲዮ እያያችሁ ካላችሁ ሰብስክራይብ በማድረግ ቪዲዮን ቀጥሉት። ሶስተኛ ደግሞ ወይም ደግሞ ህይወታችሁን ይቀይራል ብዬ የማስበው አፕ በቅርቡ ነው የመጣ። ኢትዮጵያ ውስጥ ሞኔታይዝ በደንብ ይሆናል። በቴሌብር ማውጣት ትችላላችሁ። የአፑ ስም ፖፖ ላይቭ ይባላል። ፖፖ ላይቭ ላይ በቪው አይከፍልም። ፖፖ ላይቭ እስካሁን አልተጀመረም። በቪው ከተጀመረ እነግራችኋለሁ። በቪው አልተጀመረም ፖፖ ላይቭ ጋር ግን ላይቭ በመግባት ብቻ ሰው ለእናንተ ጊፍት ባይሰጣችሁም ላይክ እንደ ቲክቶክ ኮሚሽን ያስብላችኋል። በቀን ከ5000 እስከ 10000 መስራት ትችላላችሁ። አልሰራችሁም ከተባለ እኔ እማቃቸው ልጆች አሉ በቀን እስከ 200,000 ብር ድረስ ቁጭ ብለው የሚሰሩ ሰዎች። አቤት መቀመጥ የሚያስደስታችሁና አቤት ውስጥ ብቻ ቁጭ ብላችሁ ስራ መስራት ለምትፈልጉ ሰዎች ፖፖ ላይቭን ሼር አደርጋችኋለሁ። ስለ ፖፖ ላይቭ ትንተና የምትፈልጉ ከሆነ ደግሞ በደንብ ስሙ። ፖፖ ላይቭ ማለት አሁን የሚባሉት ነገር አትስሙ። ፖፖ ላይቭ 666 ነው ምናምን የሚባለው ነገር አትስሙ። ዝም ብላችሁ ድምጻችሁን አጥፍታችሁ ፖፖ ላይቭ ጋር ግቡ። ሰው ይከተላችኋል። ፖፖ ላይቭ ጋር በጣም ብዙ ሰው ነው ያለ። ከነዛ ከመቶ ምናምን ሺህ ሰዎች 10 ሰው እንኳን ቢከተላችሁ ፖፖ ላይቭ ጋር 10 አይሚን 30 40 ሰው የሚከተለው ሰው አለ። ግን 10 ሰው እንኳን ቢከተላችሁ ቀኑን ሙሉ ስለገባችሁ ብቻ ኮሚሽን ይታሰብላችኋል። ስለ ፖፖ ላይቭ ደግሞ ወንድ ከሆናችሁ ወይም ሜል ከሆናችሁ ደግሞ እንደገባችሁ ላይቭ መግባት አትችሉም። ምክንያቱም ወንድ ይሄን ያክል ተመልካች ይስባል ብሎ ስለማያስብ የፖፖ አልጎሪዝም። ፊሜል ከሆናችሁ ወይም ደግሞ ሴት ከሆናችሁ ደግሞ ፖፖ ላይቭ ጋር እንደገባችሁ ሞኔታይዝ ትሆናላችሁ። በቀን አንድ የተቀመጣችሁ 10,000 ቪው ይዛችሁ ትጣላላችሁ እንደገባችሁ ማለት ነው። ፕላትፎርም ወር 2 ወር ቆዩ አይልም። ወይም ደግሞ እንደ ቲክቶክ 10,000 ፎሎወርስ 100,000 ቪው አይልም። እንደ ዩቲዩብ 1,000 ሰብስክራይበር 4,000 ዎች አወር አይልም። እንደገባችሁ ፖፖ ላይቭ ጋር ሞኔታይዝ መሆን ትችላላችሁ። እንዴት ሞኔታይዝ እንሁን፣ እንዴት ሰዎችን እንሳ፣ በምን አይነት መንገድስ ፖፖ ላይቭ ጋር እንቅረብ የምትሉ ሰዎች ወንድ ከሆናችሁ ኤጀንሲ ወይም ደግሞ ፖፖ ላይቭን ሼር እያደረጋችሁ ለአንድ ሰው ፖፖ ላይቭን ሼር ስታደርጉ $14 ይቆርጥላችኋል ማለት ነው። $14 በቴሌብር ወይም ደግሞ በአቢሲኒያ በፈለጋችሁት ባንክ በኢትዮጵያ ባንክ ማውጣት ትችላላችሁ። ሴት ከሆናችሁ ደግሞ እንደገባችሁ ሞኔታይዝ መሆን ስለምትችሉ አሁን ኑኑ፣ እድሉ እንዳያመልጣችሁ። እንዲህ አይነት ቪዲዮዎችን የምትፈልጉ ከሆነ ደግሞ እንዲህ አይነት ትክክል የሆኑ ነገሮችን እዚህ ዩቲዩብ ቻናል ላይ ውሸት የሚባል ነገር የለም። እኔ አንደኛ ውሸት ያልኩት ጌም በመጫወት ቪዲዮ በማየት ይከፍላል ምናምን የሚባል አፕ እንዳታምኑ፣ እንዳትሰሩ። ጊዜያችሁና ታይማችሁን የሚገልባችሁ ቪዲዮ ባያችሁበት እናንተ ላይቭ ጋር ብትቀመጡ ከቪዲዮ ባለቤት በላይ ገንዘብ ማግኘት ትችላላችሁ። በፖፖ ላይቭ ዩቲዩብ ጋር ብትሰሩ ድምጻችሁን አጥፍታችሁ ትሰራላችሁ። ይሄን ቪዲዮ ያያችሁ ያላችሁ ሰዎች አንድም ሆናችሁ 2 ሰዎች ለ3 እና ለ4 ሰው ኮፒ ሊንክ ሼር ማድረግ እንዳትረሱ። የምትፈልጉት ነገር ካለ ወይም ደግሞ እኔ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ፣ እመልስላችኋለሁ። ወይም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ጻፉልኝ፣ እመልስላችኋለሁ። የዛሬ ቪዲዮአችን ይህንን ይመስል ነበር። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።